ሰላም ሰላም ቤተሰቦች እንዴት ናችሁ? ደህና ናችሁ ወይ? ዛሬ አዲስ ኤርድሮፕ ነው ይዤላችሁ የመጣሁት። አዲስ እንኳን አይደለም፣ ኦልሬዲ ትንሽ ቀን ነው የሚቀረው ሊያልቅ። ዚታሪየም ይባላል ይመስለኛል። 5 ቀን ምናምን ይቀረዋል። ያው ዝም ብላችሁ እድላችሁ እንድትሞክሩ ብዬ ነው የምሰራላችሁ እንጂ የሆነ ታገኙበታላችሁ ብዬ አይደለም። አይታወቅም፣ ሞክሩት ለማለት ያህል ነው እንጂ እርግጠኛ ሆኜ ሹር ታገኙበታላችሁ ብዬ አላስብም። ግን ያው ዚታሪየም ምን እንደሆነ ያው እንትናቸው ማርኬት ሬዝ ያደረጉት ብር እዚህ ጋር አልተገለጸም። አኔቨብል ነው የሚለው። ስለዚህ ምን እየሰሩና ምን እንደሆነ ዚታሪየም ልንገራችሁና ያው ዌብ3 ኢንፍራስትራክቸር ናቸው የሚሰሩት። ለምሳሌ ትሬድ የምታደርጉበት አለ አይደለ? ለምሳሌ ኬዋይሲ ምናምን የሚጠይቁ እንደ ባይናንስ፣ ግን ይሄ ዴክስ ሆኖ በቃ በከስተዲያል ዋሌት፣ ምክንያቱም እናንተ በምትቆጣጠሩት ዋሌት እናንተ ጋር ብቻ ባለ ነው። ስለዚህ ባል ልትደረጉ አችሉም፣ ምንም ልትደረጉ አችሉም። ግን ያው በጥንቃቄ መስራት ነው ያለባቸው። በቃ እነሱ ሊሰሩ ያሰቡት ሜን ፕሮዳክታቸው ነን ከስተዲያል ፊቸር ትሬዲንግ እና ዲፕ ሊኩዊዲቲ ኤፊሽንት ኤክስኪዩሽን አላቸው። ከዛ ለትሬደሮች አክቲቭ ትሬደር እና ኢንስቲቱሽን ቢልት ለማድረግ ማለት ነው። እነዚህን ለማድረግ ነው። ያው ሌላው ደግሞ ፕሪዲክሽን ማርኬት አላቸው። ያው አሁን ላይ ቴስትኔት ስለሆነ ፕሪዲክት የምታደርጉት ቴስትኔት ይሰጧቸዋል። በዛ ላይ ቢትኮይን በዚህ ያህል ጊዜ ይሄን ያህል ይደርሳል የሚል አለ። እሱን አብረን እናያለን፣ ችግር የለም፣ ብዙም ተጨነቁ። ስለዚህ ቶክናቸው ዜዲቲ የሚባል ቶክን ነው። ገቨርናንስ እና ኢኮሲስተም ኢንሴንቲቭ አለው። ያው በድምፅ እናንተም ገቨርናንስ ቶክኑን ሆልድ አድርጋችሁ ስትይዙ ለእናንተም ድምፅ ይሰጣችኋል ማለት ነው። ለምሳሌ ቶክኑ ባለበት ለሚደረገው ነገር እና የእናንተን ድምፅ አብሮ ይቆጥራል ማለት ነው ቶክኑን ከያዛችሁ። ስለዚህ ይሄን ይመስላል። በቃ ያው ግልጽ አድርጌ ነግሬያቸዋለሁ ብዬ አስባለሁ። ፕሮዳክት የሚሰሩት የትሬዲንግ በቃ ትሬዲንግ ፕላትፎርም ናቸው። ኦልሞስት ትሬዲንግ ፕላትፎርም ሆኖ ግን ትሬድ የምታደርጉት በሜታማስክ ምናምን ባላችሁ እናንተ በምትቆጣጠሩት ዋሌት ነው ማለት ነው። እንደ ላይክ እንደ ባይናንስ ወይ ኬዋይሲ ምናምን ሞልታችሁ ምናምን አይደለም ማለት ነው። በዛ ላይ ፕሪዲክሽን ማርኬት አላቸው። በዛ ላይም መሳተፍ ትችላላችሁ ማለት ነው። ሶ እንዴት ነው የሚሰራው የሚለውን ነገር ስናይ ማለት ነው። ሊንኩን ልክ ከፈለጋችሁ ኮመንት ላይ ቁጭ ያደርግላችኋለሁ። መስራት ከፈለጋችሁ ባሰሩትም ችግር የለውም፣ ግን እንድታቁት ነው። ይህን ይመስላል። ያው የምታዩት ምንም ትንሽ ቀላል ነገር ነው። ዩዘርኔም ያው ታውቃላችሁ መቼም ኤርድሮፕ እየሰራችሁ ከሆነ ትዊተር አካውንት እና ዲስኮርድ ያስፈልጋችኋል። ስለዚህ ኤክስ አካውንታችሁን ኮኔክት ማድረግ፣ ቴሌግራም ጆይን ማድረግ፣ ያው ቻናላቸውን ቴሌግራም ቻናላቸውን ጉግላቸውን ኮኔክት ማድረግ፣ እነዚህን ፖይንት ይሰጣችኋል እና በየቀኑ እየገባችሁ ቼክ ማድረግ ማለት እቺ ኩልዳውን አለች። ለእኔ ከ24 ሰዓት በኋላ ነው የሚሰጠኝ። ስለዚህ በየራሱ እየመጣው ጄምን ስነካ ፎሴት ይጠይቀኛል። ያው በሱ 50 ፖይንት አገኛለሁ ማለት ነው። እንደዚህ ይሄው ጄም ፖይንት ያሁን እኔ 400 ፖይንት ሰብስቤ ያለሁ እስካሁን ማለት ነው። ስለዚህ ይሄን ሰራላችሁ። ሌላው ደግሞ ማየት ያለባችሁ ፕሪዲክሽን ያልኳችሁ ነው አይደል? ይሄውላችሁ አሁን እኔ 1K ፖይንት አለኝ፣ እዚህ ጋር ሬዚንግ ስታር አለ እያለ ያው ብዙም አክቲቭ ሆኜ አልሰራሁትም። ለዛ ነው እንደዚህ የሆነው። ስለዚህ ፕሪዲክሽን ማርኬቱን ላሳያችሁ። አሁን ፕሪዲክሽን ማርኬቱ እንደዚህ ከከፈትም በኋላ ይሄ እንግዲህ ፕሪዲክሽን ማርኬቱ ይሄን ይመስላል ማለት ነው። እዚህ ጋር ፎሴት አለላችሁ ዝም ብላችሁ የምትሞክሩበት ማለት ነው። እኔ ወስጃለሁ እንደምታዩት ከ16 ሰዓት በኋላ ነው ተመልሰና የሚለኝ። ስለዚህ 10,000 USDC ቶክን ይሰጣችኋል። እሱን ተጠቅማችሁ ምን ታደርጋላችሁ? ማርኬት ላይ ትገባላችሁ። ማርኬት ላይ ገብታችሁ ለምሳሌ እዚህ ጋር ምንድነው ሶሎና ከ89.11 $ ይሻገራሉ በስንት ቀጣይ ወር ለምን በዛሬ ነው የሚለው 9 አሁን ይሄ ስራ ሊያልቅ 9 ሰዓት ከ58 ደቂቃ ኦልሞስት 10 ሰዓት ይቀረዋል ይላል። ሶሎና በዛሬ ቀን 89.11 $ ይገባል ወይ የሚላችሁ የስ ከሆነ እዚህ ላይ ተነካላችሁ። ከዛ እዚህ ላይ ያላችሁን አሁን እኔ 30,000 አይደል ያለኝ እዚህ ጋር 30,000 እንደምትሉት ፎሴት ነው፣ ብር እንዳይመስላችሁ ደግሞ ዝም ብሎ የምትሞክሩበት ነው፣ ሪል መኒ አይደለም። ስለዚህ ይሄን ራሱን የሚሰጣችሁ በቃ ይኸው እዚህ ጋር ተመሪ ያስብላላችሁ አፕሩቭ ስላላችሁ ማርኬቱ እንደዚህ ተገምታላችሁ። ሌላው ደግሞ ያው እንድታዩት ምናልባት አንዳንዴ ማታምኑም ሰው ስላላችሁ
ላሳያችሁ ብዬ ነው። እዚህ ጋ ያው ራንኬን ነው የሚያሳያችሁ 22,000 ላይ ምናምን ነኝ ይላል። 5 ቀን ነው የሚቀረው። እነዚህ ያሉትን እዚህ ጋ ያሳያቸዋል ያሉትን ፖይንቶች ምናምን። ስለዚህ 5 ቀን ይቀራል። በዚህ 5 ቀን ውስጥ ሰርታችሁ ወይ ሰው ገብዛችሁ የምታገኙ ሰዎች ሞክሩት ብዬ አስባለሁ። አይታወቅም 10ም $5 ሰጣችሁ $20 ሰጣችሁ የሚሆን አይታወቅም። እኔ ሞክሩት ባይነኝ ብዬ ማስበው። ሊንኩን ኮመንት ላይ ያስቀምጥላችኋለሁ። ሌላ ቶሎ አዲስ ኤርድሮፕ ሲወጣ እንድነግራችሁ ላይክ እና ሼር በማድረግ ተባበሩኝ። ይሄን ይመስላል። ያው ሬዝ ያደረጉትን ገንዘብ እዚህ ጋር ያላሳየኋችሁ ስላልተጠቀሰ ነው። ያው ማርኬት አቬይላብል ይላል። ስለዚህ ይሄን የሚመስለው። ስለነበረን ቆይታ አመሰግናለሁ። መልካም ጊዜ ይሆንልን።